ሰላም ጤና ይስጥልኝ ውድ የኪሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ በዛሬው ዕለት ከአዲስ አበባ ወደ ድሬዳዋ በመጓዝ ላይ የነበረ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 248 ድሬዳዋ አውሮፕላን ማረፊያ ለማረፍ በዝግጅት ላይ ሳለ አውሮፕላኑ ውስጥ ጭስ መታየቱን የአየር መንገዱ ባለስልጣናት አሳውቀዋል። አውሮፕላኑ በድሬዳዋ አውሮፕላን ማረፊያ በሰላም እንዳረፈም ተገልጿል። መንገደኞች በተለመደው መልኩ አውሮፕላኑን ማውረድ መቻሉን ገልጾም አየር መንገዱ ጢስ የተነሳበት ምክንያትን ለማጣራት እየሰራ እንደሚገኝም አሳውቋል። ለተፈጠረው ክስተት መንገደኞቹን ይቅርታ መጠየቁንም ነው የገለጸው። ከዚህ ቀደም ከወራት በፊት ማለት ነው ከሐዋሳ ወደ አዲስ አበባ በመጓዝ ላይ የነበረ አውሮፕላን ውስጥ ጭስ መታየቱን ነገር ግን አውሮፕላኑ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተለመደ የመንገደኞች ማስተናገጃ በር ላይ ያለምንም እክል መቆሙን መንገደኞቹም ለምንም አይነት እክል ሳይዳረጉ ከአውሮፕላኑ እንደወረዱ መግለጹ አይዘነጋም። በወቅቱም ጢስ ከእሳት ወይም ከሌላ ነገር ጋር የተያዘ ሳይሆን አውሮፕላኑ ውስጥ ያለው ዘይት ተቃጥሎ የተፈጠረ መሆኑን ይህም አልፎ አልፎ እንደሚያጋጥም የተገለጸ ሲሆን ከዛሬ ከአዲስ አበባ ወደ ድሬዳዋ በመጓዝ ላይ በነበረው ድሬዳዋ አውሮፕላን ማረፊያ ለማረፍ በዝግጅት ላይ በነበረው አውሮፕላን ውስጥ የታየው ጭስ ምክንያት ምን እንደሆነ እያጣራ እንደሚገኝ የኢትዮጵያ አየር መንገድ አሳውቋል። በአዲስ አበባ የህዝብ ትራንስፖርት ታሪፍ ላይ ጭማሪ መደረጉ ተገለጸ። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ አዲስ ታሪፍን ይፋ አድርጓል። በዚህም በህዝብ ትራንስፖርት አገልግሎት ላይ በተሰማሩ ሚኒባስ ታክሲዎችና የከተማ አውቶቡሶች ላይ አገልግሎት ታሪፍ ጭማሪ ተደርጓል። አዲሱ ታሪፍ ከነገ ጥቅምት 6 2017 ዓ.ም ጀምሮ ተግባራዊ ይደረጋልም ተብሏል። ጭማሪ በተደረገበት አዲሱ ታሪፍ ዝቅተኛው 10 ብር ሲሆን ከፍተኛው 65 ብር ገብቷል። ቀድሞ አገልግሎት ሲሰጥበት የነበረው የታሪፍ ተመን ከጥቅምት 20 ቀን 2016 ዓ.ም ጀምሮ አገልግሎት ላይ የዋለ ነበረም። ስሌቱም የነዳጅ ጭማሪ ዋጋን ብቻ ታሳቢ ያደረገም ነበር ሲል ቢሮው ገልጿል። አሁን አዲስ ታሪፍ ወቅታዊ ነዳጅ የችርቻሮ ዋጋና ሌሎች አስተዳደራዊ ወጪዎችን ያማከለ እንደሆነ አመላክቷል። የህዝብ ትራንስፖርት አገልግሎት ሰጪዎች አዲስ በተሻሻለው ህጋዊ ታሪፍ ተመን ብቻ አገልግሎት እንዲሰጡም አሳስቧል። በኢትዮጵያ ንግድ ባንክ የዶላር ጭማሪ ዋጋ ክፉኛ አሽቆለቆለም። ባለፉት በርካታ ቀናት የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ112 ብር ከ39 ሳንቲም እየገዛ በ123 ብር ከ63 ሳንቲም ሲሸጥ ቆይቶ ነበር። ዛሬ ባንኩ ይፋ ባደረገው የዕለታዊ ምንዛሬ ተመን አንድ የአሜሪካን ዶላር የሚገዛበት ዋጋ 113 ብር ከ13 ሳንቲም አሳድጎ መሸጫውን ወደ 115 ብር ከ39 ሳንቲም አውርዶታል። እንደ ዛሬው የምንዛሬ ተመኑ ባንኩ ዶላር መግዣውን በ1 ብር ከፍ ያደረገው ሲሆን መሸጫውን ከላይ ካለፉት ቀናት የ8 ብር ቅናሽ አድርጎበታል። በተያያዘ ዜና የኢትዮጵያ ብሔራዊ ባንክ የባንኮች የውጭ ምንዛሬ የሚገዙበትና የሚሸጡበትን ዋጋ መካከል ያለው ልዩነት ከ2 በመቶ መብለጥ እንደሌለበት አሳስቧል። ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ የሚገዙበትና የሚሸጡበት መካከል ያለው ልዩነት በዓለም አቀፍ አሰራር መሰረት መሆን እንዳለበት አመላክቷል። አሁንም ቢሆን ንግድ ባንኮች የውጭ ምንዛሬ መግዣና መሸጫ ዋጋቸው ገበያ መር በሆነ መንገድ መተመናቸውንና ይህንኑ ዋጋቸውን በተናጠል በየቀኑ ማሳወቃቸው መቀጠል እንዳለባቸው ጠቁሟል። ባንኩ እስካሁን በነበረው አሰራር ንግድ ባንኮች የውጭ ምንዛሬ ሽያጭ ጋር በተያያዘ የሚጠይቁትን ኮሚሽን ከምንዛሬ መሸጫ ጋር ደምረው ያስታውቁ እንደነበረ ጠቅሶ ወደፊት ግን ኮሚሽኑ ከምንዛሬ መሸጫ ጋር ሳይሆን በተናጠል ለደንበኞች እንዲያሳውቁም አሳስቧል። በምዕራብ ጎጃም ዞን ቡሬ ወረዳ የሚኖሩ የኦሮሞ ተወላጆች በፋኖ ታጣቂዎች ማንነት ተኮር ጥቃት እየደረሰባቸው ነው ሲል ኦኤምኤን ዘገበ። ከዚህ በፊት ጽንፈኛ ቡድኑ በከተማው በፈጸመው ጥቃት ከ300 በላይ ንጹሃን መገደላቸውን ነዋሪዎች አስታውሰዋል።
በጥቃቱ ከ3000 በላይ ሰዎች ተፈናቅለው ወደ ኦሮሚያ ሸሽተው የነበሩ ሲሆን በአካባቢው መጠነኛ መረጋጋት በመፈጠሩ ወደ ቀያቸው እንደተመለሱ ይናገራሉ። ባለፉት 4 ዓመታት ከአማራ ክልል ጽንፈኛ ቡድን ታጣቂዎች ማንነት ተኮር ጥቃት አያሌ ንጹሃን መገደላቸውና በመቶ ሺዎች የሚቆጠሩ በተለያዩ ጊዜያት መፈናቀል መገደዳቸውም ተገልጿል። በአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ የፋኖ ታጣቂዎች ከዚህ ቀደም በኦሮሞ ተወላጆች ላይ ባደረሱት ጥቃት በርካታ ሰዎች ሲገደሉ ከ3000 በላይ ነዋሪዎች ደግሞ ተፈናቅለው የአባይ ወንዝን ተሻግረው በኦሮሚያ ክልል ተጠልለው ቆይተዋል። በፋኖ ታጣቂዎች ማንነት ተኮር ጥቃት ከምዕራብ ጎጃም ዞን ቡሬ ወረዳ የተፈናቀሉ 3000 የሚበልጡ ኦሮሞ ተወላጆች ለ4 ወራት ገደማ በኦሮሚያ ክልል አሙሮ ወረዳ ተጠልለው መቆየታቸውን ይናገራሉ። ከ4 ወራት ቆይታ በኋላ በተለያዩ አካላትና በመንግስት ድጋፍ ወደ ቀያቸው መመለሳቸውም ተገልጿል ሲል ዘገባው ይገልጻል። ነገር ግን በአካባቢው ያሉ የጸጥታ ሁኔታ አሁንም አስተማማኝ አይደለም ይላሉ። በአካባቢው የነበሩ የመንግስት ኃይሎች መውጣታቸውን ተከትሎ በቅርቡ የፋኖ ታጣቂዎች ወደ አካባቢው መስፋፋታቸውን የሚገልጹ ነዋሪዎች ለደህንነታቸው ከፍተኛ ስጋት እንደደረሰባቸውም ተናግረዋል። ኦሮሞ በመሆናቸው ብቻ ጥቃቱ እየደረሰባቸው መሆኑን የገለጹት የነዚህ ቀበሌዎች ነዋሪዎች መንግስት ተገቢውን ጥበቃ እንዲያደርግላቸው ተማጽነዋል ሲል ዘገባው አትቷል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።